الحمد لله الكريم المنان أن هدانا لدين الإسلام ووفقنا للإيمان، ثم الصلاة والسلام الأتمان الأكملان على من بعثه الله رحمة للعالمين وحجة على الخلق أجمعين. أما بعد، فسلام الله عليكم ورحمته وبركاته. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. خير إن شاء الله بالله سبحانه وتعالى فقد በዛሬ ቪዲዮአችን ላይ የምንመለከተው ለዚህ ቁርአን ይህንን ቁርአን አንድ ሰው ለመቅራት ሲፈልግ በዋነኝነት መጀመሪያ ሊያውቃቸው የሚገቡ ነገሮች ይኖራሉ። ያም ያው ቃዒደቱል ኑራንያ ብዙ ጊዜ ሰምተነዋል። ሌሎችም አሉ፣ ቃዒደቱል በግዳዲያ የሚባሉ አሉ። አላኩሊ ሐል አንድ ሰው ይህንን የአላህ ሱብሓነሁ ወተዓላ ቃል ቁርአን መቅራት ሲፈልግ ማወቅ ያለበት ነገራቶች አሉ። ከዛም በፊት ማወቅ ያለባቸው። ስለዚህ ቁርአን ቀጥታ ከመግባቱ በፊት ቃዒደቱል ኑራንያ ሙሉ ኪታቡን ማወቅ ይኖርበታል። ይህን ለመቅራት ሲፈልግ ቃዒደቱል ኑራንያ ደግሞ አንድ ሰው ማወቅ ሲፈልግ ደግሞ ከሁሉም ነገር በላይ ደግሞ የበለጠ ይህን ከአሊፍ እስከ ያሉት ፊደሎችን በደንብ መለየት ይጠበቅበታል። ስለዚህ ያው እነዚህ ነገሮች እነዚህ ፊደሎች የምንለየው በዋነኛነት ምን በማድረግ ነው? እነዚህ ፊደላቶች በመለየት የተለያየ አይነት ቅርጽ አላቸው። እነዚህ ቅርጻቸውን አውቀን በማህፈዝ ልንለይ የምንችለው ማለት ነው። ስለዚህ የዛሬው ቀጥታ ትምህርታችን የሚሆነው ስለ ፊደላቶች ይሆናል ማለት ነው። የምንገኘው የመጀመሪያ ደርሳችን ነው። ያው ከላይ እንደምትመለከቱት ቢስሚላህ ራህማን ራሒም ብለን የጀመሩት ቃዒደቱል ኑራንያ ቢስሚ ያኒ በአላህ ቢስሚ በስም ማለት ነው። ቢስሚ በስም በማን ስም? ቢስሚ አላህ በአላህ ሱብሓነሁ ወተዓላ ስም። አርራህማን እጅግ በጣም ሩህሩህ የሆነው ጌታ፣ እጅግ በጣም ደግሞ ራሒም እጅግ በጣም አዛኝ የሆነው። ካፊር ወይም ሙስሊም ለማንኛውም ሃይማኖት ላለው ሰው አላህ ሱብሓነሁ ወተዓላ ረሕማን ነው፣ ሩህሩህ ነው። ላኪን ወደ ራሒምነቱ ስንሄድ ግን ራሒም የሚለው ቃል ግን ይህ ወካነ ቢልሙእሚኒና ረሒማ ይላል አላህ ሱብሓነሁ ወተዓላ። በምእመናኖች ላይ አላህ ሱብሓነሁ ወተዓላ ምንድን ነው? ራሒም ነው፣ አዛኝ ነው። እነዚህን ፊደላቶች ማወቅ መለየት ነው። ምን አይነት ቅርጽ ነው ያላቸው፣ ምን አይነት አቀማመጥ ነው ያላቸው የሚለውን ነገር ይህን ከለየን ከዛ በኋላ ያለው ነገር አያስቸግረንም ማለት ነው። ስለዚህ በመጀመሪያ ደረጃ መለየት ያለብን እነዚህ ፊደላቶች ምን አይነት መለያ ያላቸው፣ ተመሳሳይነት ያላቸው ፊደላቶች አሉ። የሚመሳሰሉ ሆነው በተወሰነ በነጥብ ምናምን የሚለያዩ ፊደላቶች አሉ። እነዚህም በደንብ አድርገን መለየት ይጠበቅብናል። የመጀመሪያው ትምህርታችን አደርሱል አወል የመጀመሪያው ትምህርታችን እንጀምራለን። አደርሱል አወል እኔ ስለ ኢንሻአላህ ሁላችሁም ትከተሉኛላችሁ ማለት ነው። ቪዲዮ ታዳመጡ ለማር መጣችሁ ተከበራችሁ ወንድሞችና እህቶች ኢንሻአላህ እኔ መጀመሪያዎቹን ሳነብ እናንተም አብራችሁ ታነባላችሁ ማለት ነው። ቢስሚላሂር ረሕማኒር ረሒም ቢስሚላሂር ረሕማኒር ረሒም አደርሱል አወል الدرس الأول حروف الهجاء المفردة. حروف الهجاء المفردة. خير طيب مجموعة فيدال ألف بتوقعበት መخرج ምንድነው? በአፋችንና በጉሮሮችን መካከል የሚገኝ ባዶ ቦታ አለ። በዛ ቦታ ነው የምትወጣው። በአረብኛ አልጀውፍ ይባላል። አንደኛው ከፊደላት መውጫዎች ቦታዎች ውስጥ አንዱ ማነው? ጀውፍ ይባላል። በአፋችንና በጉሮሮችን መካከል የሚወጣ ያለ ባዶ ቦታ ነው። በዚህ ቦታ ደግሞ የምትወጣው ፊደል ማናት? አሊፍ። እስኪ አሊፍ خير ፊደሏ አችሁት አሊፍ አጻጻፏ እዚህ ጋር ይቀመጣል። በትንሽ የበቀይ እዚህ ጋር የምትቀመጥላችሁ ፊደሉ አጻጻፉ በማይነት መልኩ ነው የሚጻፈው እንደዚህ ነው። ግን ስንበታት ነው በዚህ መልኩ ይጻፋል ማለት ነው። خير እቺኛ ባ ሁለተኛው ፊደላችን ደግሞ ባ ሁለቱ ከንፈሮቻችን ተገናኝተው ሲለያዩ የሚወጣ ፊደል ነው። ባ እሱም ወከዛሊክ ከዚህ ጋር ተቀምጦልናል። ስለዚህ ይሄኛው ፊደል ባ ሁለቱ ከንፈሮቻችን በኩል የሚወጣ ፊደል ነው። አንድ ሁለት ሶስቱ ፊደላቶች ተመሳሳይ ናቸው። ሶስቱ የምንለይበት ያው ቅድም እንደነገርኳችሁ ፊደላቶች የተለያዩ ናቸው። በተለያየ አይነት ቅርጽ ይመጣሉ። ተመሳሳይ ቅርጽም ይዘው የሚወጡ አሉ። ለምሳሌ ነው እዚህ ጋር እንደምናያቸው ወከዛሊክ ከዚህ ጋር እንደመጡት እዚህ ማለት ሁለቱ እዚህ ጋር ሶስቱ አሉ፣ እዚህ ጋር ሁለቱ አሉ፣ እዚህ ሁለት አለ እና እነዚህ ተመሳሳይ ፊደላቶች ሲሆኑ እነዚህ ተመሳሳይ የሆኑ ፊደሎችን የምንለይበት የራሳቸው ምልክት አላቸው። ለምሳሌ ባ ሲሆን ያው ባ ከታች ነው ነጥቡ፣
ላኪን ታና ታ ግን የላቸውም ከታች ነጥብ። ሐታ ስንት ነጥብ ነው ያለው? እዚህ ጋር አንድ ነጥብ ነው ያለው። እዚህ ጋር ስንመጣ ታና ታ ላይ ስንሄድ ግን ታ ሁለት ነጥብ ነው ያለው። ወከዛሊክ ታ ደግሞ ሶስት ነጥብ ነው። ስለዚህ ሶስቱንም የምንለይበት የራሳችን ምልክቶች ይኖራሉ ማለት። ስለዚህ መጀመሪያው ፊደል አሊፍ እሱን ብለናል። ሁለተኛው ፊደላችን ደግሞ ባ፣ ሁለቱን ከንፈሮቻችን በመገናኘት ከዛም ሲላቀቁ የሚወጣ ፊደል ነው። ሶስተኛው ፊደል ደግሞ ታ ታ ታ ደግሞ ከላይ ሶስት ሁለት ነጥብ አለው። መኽረጁ ደግሞ የሚወጣበት ቦታ ደግሞ ከምላስ ከሚወጡ ፊደሎች ውስጥ አንዱ ማን ነው? ታ ነው። ምላሳችን ጫፍ ጥርሳችን መባቀያ ጋር በአንድ ላይ በመሆን የሚወጣ ፊደል ነው። ታ ታ። እሺ ኸይር። ሶስተኛው ፊደል ደግሞ ያኒ አራተኛው ፊደል ደግሞ ፋ፣ ምላሳችን እናወጣለን። ፋ ፋ፣ ምላሳችን ወጥቶ ከላይኛው ጥርሳችን ጋር በመነካካት የሚወጣ ፊደል ነው። ይህ ፊደል ፋ ፋ። ስለዚህ ይህ ፊደል ደግሞ የምላሳችን ከላይኛው የጥርሳችን ክፍል ጋር በአንድ ላይ ሲነካካ የሚወጣ ፊደል ነው። ስለዚህ ምላሳችንን ወጣ አድርገን እናነባለን። ይህ ደግሞ አራተኛ ፊደላችን ሲሆን ሶስት ነጥብ ያለው ማለት ነው። ከነዚህ የምንለይበት ሶስት ነጥብ አለ። ፋ ፋ። ኸይር። አምስተኛው ፊደላችን ደግሞ ጂም ጂም ጂም። ያው መኽረጁ ከጂም ሐ ኸ ተመሳሳይ ናቸው አጻጻፋቸው። ላኪን የምንለይባቸው ምልክቶች አሉ። ቅድም ባታ ታ እንደለየንበት ጂም መሀል ላይ አንድ ነጥብ አላት። ይሄኛው ደግሞ ምንም ነጥብ የለውም። ሐ ሲሆን ኸ ሲሆን ደግሞ ከላይ ደግሞ አንድ ነጥብ አለ ማለት ነው። ስለዚህ ጂም መሀል ላይ አንድ ነጥብ አላት ማለት ነው። መሀሏ ላይ አንድ ነጥብ አላት። ከየት ነው የሚወጣው ከተባለ ደግሞ ጂም መኽረጁ የት ነው? ወሰጡ ሊሳን፣ የምላሳችን መካከለኛው ክፍል። ምላሳችን መካከለኛው ክፍል ላይ ሶስት ፊደሎች ይወጣሉ። ከሶስት ፊደሎች ውስጥ አንዱ ደግሞ ማነው? ጂም ነው። ስለዚህ ጂም ስናወጣ ከማን ጋር መመሳሰል የለበትም? ከጂ ጂ ጂ ጂ አማርኛ ጂ የምንለው ዠ የምንለው ፊደል ጋር መመሳሰል የለበትም። ወከዛሊክ ከዚህ ጋርም ሳ ስናወጣ ሳ ከሲን ወይም ደግሞ ከሷድ ጋር እንዳይመሳሰልብን። ሳ ምላስ ካላወጣን የአዕዋፍ ድምፅ ይሰማብናል። የአዕዋፍ ድምፅ ደግሞ ለነ ሲንና ሷድ የራሳቸው ባህሪ ስለሆነ ይህን ፊደል ስናወጣ ሳን ስናወጣ መላሳችን አውጥተን ካልነው ያ ባህሪ ያመጣብን ነው ማለት ነው። ስለዚህ መላሳችንን አውጥተን ነው መንቀረው ማለት ነው። ከዛሊክ ጂም ጋር ስንመጣም ተመሳሳይ ጂ የመላሳችን የመካከለኛ ክፍል የሚወጣ ፊደል ሲሆን በዚህ መልኩ እናወጣዋለን። ስድስተኛው ፊደላችን ሐ ሐ ሐ። ይሄ ደግሞ የጉሮሯችን መካከለኛ ክፍል ወሰጡል ሐልቅ የጉሮሯችን መካከለኛው ክፍል ላይ የሚወጣ ፊደል ሲሆን ሐ ሐ ሐ። እሱ ጋር ተመሳሳይ አጻጻፍ ያላቸው ጂም ሐ ኸ ናቸው። ሐ ላይ ምንም አይነት ምልክት የለውም። ጂም ከመሀል ላይ ደግሞ አንድ ምልክት እንዳለው አይተናል። ሐ ምንም አይነት ምልክት የለውም ማለት ነው። ወደ ኸ ስንሄድ ኸ ደግሞ ከላዩ አንድ ምልክት እንዳለው እዚህ ጋር እናያለን። ኸ ኸ። ያው ኸ ደግሞ የጉሮሯችን የላይኛው ክፍል እዚህ ጋር ከላይ የሚገኘው ክፍል ላይ የሚወጣ ፊደል ሲሆን ኸ ኸ። ስለዚህ ኸ ስናወጣ በዚህ መልኩ እናወጣዋለን ማለት ነው። ወፈር ያለ ነው ከሌሎቹ ከነዚህና ከሐ ወፈር ትንሽ ያለ ነው ማለት ነው። ኸ ኸ